if this is true ቻይና በአሜሪካና በኢራን መካከል ያለውን ፍጥጫ ወደ አንድ ሌቭል ጌም ቼንጀር የሚያደርግ ነገር ማድረጓ እየተነገረ ነው ያለው። ስቲል አንኮንፈርምድ ቢሆንም ግን ቻይና ዶንግ ፌንግ 21D የሚባለው DF-21D የሚባለውን አንቲ ሺፕ ባሊስቲክ ሚሳይል ለኢራን ማስታጠቋ እየተነገረ ነው ያለው። ይህ ባሊስቲክ ሚሳይል ባይ ዘ ወይ ቅጽል ስሙ ካሪየር ኪለር ይባላል። ኤርክራፍት ካሪየር ገዳይ የሚባል ቅጽል ስም ያለውና ቻይና ሲጀመርም ሳውዝ ቻይና ሲ ላይ ተቀምጠው ቻይና ላይ ጫና ሲያደርጉ የነበሩ የአሜሪካ ኤርክራፍት ካሪየሮችን አታክ ለማድረግ ሆነ ብላ ለዚህ ፐርፐስ ብቻ የሰራችው ባሊስቲክ ሚሳይል ነው ለኢራን ማስታጠቋ እየተነገረ ነው ያለው። እንደምታውቁት ዶናልድ ትራምፕ ከሳውዝ ቻይና ሲ አብርሃም ሊንከን የምትባለው ኤርክራፍት ካሪየር ወደ ኢራን እያንቀሳቀሱ እንደሆነ መዛት ከጀመሩ ጀምሮ ቻይና በ56 ሰዓት ውስጥ ብቻ 16 ሚሊተሪ የሚሊተሪ ኤርክራፍቶቿ እንትን አድርጓል። ምንድነው ላይክ ሙቭ አድርጓል። እነዚህ የሚሊተሪ ካርጎ ፕሌኖች ከቻይና ኢራን የሚመላለሱት የኢራን አየር ጸባይ ተመችቷቸው ሳይሆን የሚያደርጉት ነገር ስላለ ነው። አሁን እየወጡ እንዳሉ ሪፖርቶችና የኢራን መንግስትም የቻይና መንግስትም ኮንፈርም ያደረገው የአሜሪካ ኦፊሻሎች ደግሞ ኮሜንት ከማድረግ የተቆጠቡበት ነገር ምንድነው ይህንን ኤርክራፍት ካሪየር ኪለር የሚባለውን DF-21D የሚባለውን ባሊስቲክ ሚሳይል ቻይና ለኢራን እንዳስታጠቀቻት ነው እየተነገረ ያለው። ይህ ባሊስቲክ ሚሳይል ባይ ዘ ወይ ሃይፐርሶኒክ ስፒድ ያለው ደን ደግሞ ሆነ ተብሎ የአሜሪካ ኤርክራፍት ካሪየርን ከቦ ያሉ ዲስትሮየሮች ያላቸውን ሚሳይል ዲፌንስ ሲስተሞች ኢቬድ ለማድረግ ተብሎ ታስቦ ለዚህ ፐርፐስ ብቻ የተሰራ ነው። ይህ ባሊስቲክ ሚሳይል በጣም ኦፕሬሽን ሬንጅ እስከ 2000 ኪሎ ሜትር ርቀት ላይ ነው። ይህ ማለት ከ2000 ኪሎ ሜትር ርቀት ውጪ ሆነው ነው እነዚህ ኤርክራፍት ካሪየሮች እንግዲህ ኢራን ላይ አክት ማድረግ ካለባቸው ማድረግ ያለባቸው። ያ ደግሞ ከሆነ አየር ላይ ሪፊውሊንግ ይፈልጋሉ ማለት ነው። የአሜሪካ የጦር ጀቶች ከ2000 ኪሎ ሜትር በላይ ባለ ርቀት ኦፕሬት የሚያደርጉ ከሆነ ያ ኮምፕሊኬሽን ይፈጥራል። ከዛ ውጪ ግን ይህ ባሊስቲክ ሚሳይል እንግዲህ ልክ እንዳልኳችሁ የአሜሪካን የመርከቦቹን የሚሳይል ዲፌንስ ሲስተም ኢቬድ ለማድረግ ታስቦ የተሰራ ሃይፐርሶኒክ ስፒድ ያለው ደን ደግሞ በባለፈው የጁን ጦርነት አይታችሁ ከሆነ ለምሳሌ የኢራን ባሊስቲክ ሚሳይሎች ሲያርፉ እስራኤል ውስጥ ሲያርፉ ከላይ ስትሬት መጥተው ነው አይደለም ጥቃት ሲያደርሱ የነበረው። ይህ ግን አንደኛ በሃይፐርሶኒክ ስፒድ ነው ዲሴንድ የሚያደርገው which is ሪአክት ለማድረግና ቶሎ ዲፌንድ ለማድረግ በጊዜ የሚሰጥ አይደለም በጣም ፈጣን ስለሆነ። ሁለተኛ ደግሞ በዛ ስፒድ እየወረደ ባለበት ሰዓት ራሱ ማኑቨር ሊደረግ የሚችል ነው። ቀጥ ብሎ የሚወርድ ሳይሆን እንደዚህ እንዲተጣጠፍና ላይክ ዲፌንድ ለማድረግ እንዲከብድ ተደርጎ የተሰራና ለዚህ ፐርፐስ ልክ እንዳልኳችሁ ስሙ ካሪየር ኪለር ነው የሚባለው ኤርክራፍት ካሪየር ገዳይ የሚባለውና ለዚህ ፐርፐስ የሰራችውን ባሊስቲክ ሚሳይል ለኢራን ማስታጠቋ እየተነገረ ነው ያለው ናው if the Iranians succeed ለቻይና ይህ በጣም ትልቅ ጥቅም አለው። እንዴት እንደሆነ ልንገራችሁ። ቻይና ታይዋን እንዳትወር ሳውዝ ቻይና ሲ ላይ አሜሪካ 3 ኤርክራፍት ካሪየሮችን አስቀምጣ ጫና ስታደርግ ነበር። አንደኛው USS ኒሚትዝ የሚባለው ኤርክራፍት ካሪየር ነው። ደን USS አብርሃም ሊንከን፣ ደን USS ጆርጅ ዋሽንግተን የሚባሉ 3 ኤርክራፍት ካሪየሮች ቁጭ ብለው ነበር እዛ ሳውዝ ቻይና ሲ ላይ ቻይና ታይዋን እንዳትወር ጫና ሲያደርጉ ናው USS ኒሚትዝ የምትባለው ኤርክራፍት ካሪየር ወደ ሚድል ኢስት ከተዛወረች ትንሽ ቆየት ተብላለች። አብርሃም ሊንከንና ጆርጅ ዋሽንግተን ነበሩ። ጆርጅ ዋሽንግተን ደግሞ ብልሽት አጋጥሟት ለጥገና ወደ ጃፓን ተንቀሳቅሳለች። ለ2026 የመጀመሪያውን ሀፍ ለሚቀጥሉ 6 ወራት ኦፕሬሽናል አይደለችም። እዛ የነበረው ሳውዝ ቻይና ሲ ላይ የነበረው አብርሃም ሊንከን የሚባለው ኤርክራፍት ካሪየር ነበር። እሱም አሁን ደግሞ ወደ ኢራን መጥቷል። if the Iranians succeed ይህንን አብርሃም ሊንከን የሚባለውን ኤርክራፍት ካሪየር ሰክሲድ አድርገው ከመቱትና ዲስፈንክሽን ካደረጉት there will be nobody ሳውዝ ቻይና ሲ ላይ ቻይና ታይዋን እንዳትወር ቻሌንጅ ሊያደርጋት የሚችል ማንም አይኖርም። ግሪን ላይት ነው የኢራኖች ሰክሲድ አድርገው ይሄንን ኤርክራፍት ካሪየር ከመቱት ለቻይና ግሪን ላይት ነው ታይዋን እንድትወር ማለት ነው። ለዛም ቢያስታጥቋት ኢትስ ኦብቪየስ ግልጽ ነው። ለማንኛውም ግን እስካሁን ኮንፈርም ባይደረግም ግን ኢራን ይህንን አደገኛና ካሪየር ኪለር የሚባለውን ኦር የአሜሪካ ኤርክራፍት ካሪየሮችን ለመግደልና ለመምታት ሆነ ተብሎ ታስቦ በቻይና የተሰራውን ባሊስቲክ ሚሳይል እንደታጠቀች እየተነገረ ነው ያለው። እስካሁን ድረስ ኮንፈርም አልተደረገም። የቻይና መንግስትም የኢራን መንግስትም ኮንፈርም ያደረጉትም የአሜሪካ መንግስት ኦፊሻሎች ደግሞ ተጠይቀው ኮሜንት ከማድረግ ተቆጥበዋል። እያጠኑት እንደሆነ ነው እየታወቀ ያለው። ይህ የምር ከሆነ ግን በጣም ከፍተኛ ጫና ሊያመጣ የሚችልና የአሜሪካ ኦፕሬሽን ላይ ጫና ሊያመጣ የሚችልና ለሁለተኛ ጊዜ እንዲያስቡት የሚያደርጋቸው ነው እየተባለ ያለው። I guess we will